ብዙ ጊዜ የሆነ ያክል ቃል አውቀን ሴንቴንስ መስራት ችለን ይሆናል። ነገር ግን ያንን ሴንቴንስ ኤክስፓንድ ማድረግ ማስፋት፣ ሌሎች ዲቴሎች መጨመር፣ ጥያቄ መጠየቅ ፈልገን ግን ያዝ ያደርገናል እና በእንደዚህ አይነት ጉዳይ የምትቸገሩ ከሆነ ይህ ቪዲዮ ለእናንተ ነው። ሶፋር በእንግሊዝኛ ሲሪዝ ቪዲዮችን 2 ቪዲዮዎች ሰርተናል። እነሱን ወደኋላ ብላችሁ መመልከት ትችላላችሁ፣ ኢዝሊ ፎሎ አፕ እንድታደርጉ። ባለፈው ክላሳችን በእንግሊዝኛ ሲሪዝ ፕሮግራማችን ላይ ፓርት 2 or episode 2 ላይ የተመለከትነው ነገር በእንግሊዝኛ ትክክለኛ የሆነ ሴንቴንስ እንዴት መስራት እንችላለን የሚል ነበረ። በጣም ቤሲክ ነገሩን ነበር የተመለከትነው። ዛሬ ደግሞ የምንመለከተው ያን የሰራነውን ሴንቴንስ ደግሞ እንዴት ኤክስፓንድ ማድረግ እንችላለን፣ ማስፋት እንችላለን ሶዳት የምንፈልጋቸው ሌሎች ዲቴሎችን ማስገባት እንዴት እንችላለን። የተለያዩ ሴንቴንሶችም ላይክ ኔጌቲቭ ሰንተንስስ or even በፊት ስቴትመንት ነበር። አሁን ደግሞ ጥያቄስ እንዴት ነው ፎርም የምናደርገው? how can we form a question in English በሚለውም ደግሞ ምንመለከት ይሆናል። ይሄ ፕሮግራም የተዘጋጀላችሁ ከእንግሊሽ ፎር ዲያስፖራ ሲሆን ከፕሮዳክቲቭ አበሻ ጋር በመተባበር ነው። እኔ ብሩክታዊት ተስፋ ይባላለሁ ከፕሮዳክቲቭ አበሻ። አብራችን ቆዩ። ኦኬ በእንግሊዝኛ ላይ ኔጌቲቭ ሴንቴንሶች ለመስራት አንደኛ ወይ do not or does not አሊያም am not, is not, are not መጠቀም ትችላላችሁ። ቤሲክሊ የሁለተኛ ክላሳችን ላይ ያወራሁት እንዳለ ሆኖ ግን just not or not ሲጨመር ሴንቴንሱን ኔጌቲቭ ያደርገዋል ማለት ነው። ኦኬ ለምሳሌ I am reading a book ካልኩኝ ፖዚቲቭ ነው፣ መጽሐፍ እያነበብኩ ነው እያልኩ ነው። ኦኬ ኔጌቲቭ ማድረግ እንዴት ነው የምንችለው? ከአም ከምትለው ቀጥሎ not or not መጨመር። አንዳንዴ አብሬቬት ስለሚያደርጉት ኤን አፖስትሮፊ ቲ ሊያደርጉት ይችላሉ። like isn't, aren't, does not የሚለውን ደግሞ doesn't, do not የሚለውን ደግሞ don't በማድረግ አብሬቬት ያደርጉታል። ብዙ ጊዜ ያንን የሚጠቀሙት ሌላ ነገር እንዳይመስላችሁ። በጣም ኢዚ ነው ራይት? ኔጌቲቭ ለማድረግ ኤንኦቲ መጨመር ነው። ኤንኦቲ አብሬቬት ስትደረግ ደግሞ ኤን አፖስትሮፊ ቲ ናት። ሌሎች ኤግዛምፕሎችን እንመልከት። I work every day ካልኩኝ ሁል ጊዜ እሰራለሁ ካልኩ፣ ሁል ጊዜ ደግሞ አልሰራም የሚለውን ሴንቴንስ መስራት ከፈለኩኝ I do not work every day። እዚህ ጋር work ምንም የምትቀየር ነገር የላትም፣ every day ምንም የምትቀየር ነገር የላትም። just do not የሚለውን መጨመር ነው ማለት ነው። ስለዚህ አሁን የተለያዩ ጓደኞች አነሱ አይደለ? ጓደኞች ስል ምን ለማለት እንደፈለኩኝ የሁለተኛ ቪዲዮ ላይ አንስቻለሁ፣ ገብታችሁ መመልከት ትችላላችሁ። just ግልጽ ለማድረግ ነው። አዘፍ የአምስተኛ ክፍል ተማሪ ወይንም ከዛ በታች ሌቭል ላይ ያለን የሚረዳበትን ቴክኒክ ነው እየተጠቀምኩ ያለሁት። so anyone watching this video can easily follow through or understand. I, you, we, they ካሉ የነዚህ ጓደኛ የኔጌቲቭ ጓደኛቸው do not ወይንም don't የሚለው ነው ጓደኛቸው። እንደ she, he, it ደግሞ does not ነው ጓደኛቸው። ኦኬ እና እዚህ ጋር ደግሞ ቤዝ ቨርቡ ላይ ኤስ አንጨምርም ራይት? ለምሳሌ she reads a book ካለ she does not read the book አንልም። she does not read a book ራይት? ያችን ኤስዋን ኔጌቲቭ ስለሆነች ውጪ እንላታለን፣ አታስፈልጊም አሁን ስለምንላት። ግን ኢኤስ የሚጨምረው ደግሞ ዱ ላይ ነው። ኦኬ እዛ ላይ ኤስዋን አባረርናት፣ እዚህ ጋር ደግሞ ዱ የሚለው ላይ ኢኤስ ጨመርን። does not it becomes does not ማለት ነው። I think ሁለተኛ የፓርት 2 ላይም ትንሽ አውርቻለሁ። ሌላው ደግሞ to be ላይ ሲሆን ለምሳሌ አሁን I am reading አልኳችሁ አይደል? ይሄ verb to be ነው ራይት? ፋክት እየገለጥኩ ነው ያለሁት እንጂ ድርጊቴን እየገለጥኩ አይደለም ራይት? ስለዚህ እነዚህ አይነት verb to be ላይ ደግሞ just not እንጂ do not, does not አንልም ማለት ነው። not ብቻ ከጨመርን በቂ ነው። ለምሳሌ አሁን they are ready የሚለው ላይ they do not ምናምን አንልም። they are እንልና ከአር ቀጥሎ not are not ያፈርሰዋል ሴንቴንሱን። they are not ready እንላለን ማለት ነው። do not or does not የምንጨምረው አክሽን verb ላይ ብቻ ነው። ልክ ቅድም እንዳልኩት she studies English, I work every day right? እነዚህ ላይ verb to be ስላልሆኑ ወይንም action verb ስለሆኑ do not እንላለን። ለአር ዩ ዊ ላይ does not እንላለን። ለhe she it I hope this makes sense. ይሄ በጣም ቀላል ነው። በዚህ መልኩ ስቴትመንቶችን መስራት እንችላለን።
Okay, now let's talk about making questions. How can we make questions in English? Because making a statement and making a question is completely different, right? መማር ይኖርብናል እሱንም። Alright, so ጥያቄዎቻችን yes or no ጥያቄ ከሆነ auxiliary verb ወይንም helping verb እነዛ ጓደኞቹ ያልኳችሁ ማለት ነው። እንደ am እንደ is እንደ are ከዛውን ደግሞ do or does ተጨምሮ ደግሞ አምስቱ ጓደኛሞች እነሱ ወደፊት እናስቀድማለን ማለት ነው። ወደፊት አስቀድመን ከዛ ከሳብጀክት ከዛ በሳብጀክቱ መቀጠል እንችላለን። ሳብጀክት ከዛ verb ኦኬ። በፊት ምን ብለናል? ስቴትመንት ለመስራት ሳብጀክት verb agreement ከሆነ ምን ብለናል? ሳብጀክት plus verb plus object ብለናል። right? አሁን ደግሞ ጥያቄ ላይ ስናመጣው auxiliary verb እነዚህ help የሚያደርጉት ቨርቦች or helping verbs ይባላሉ። እንደ am እንደ is ቅድም እንደጠቀስኩላችሁ እነሱን ከፊት እናስቀድማለን። ይሰለፋሉ ከፊት ማለት ነው። ጥያቄ ሲሆን አሳርፍ የሚሉት እነሱ ግን anyways so እዚህ ጋር you speak English ከሆነ ስቴትመንቱ helping verbs ስናስቀድም do ለምን you ስለሆነ እዚህ ጋር you speak ስለሆነ ማለት ነው። she አላለም ሌላ ነገር አላለም። so you ስለሆነ do እንጠቀማለን። ሌላ ጊዜ ደግሞ ዱን ለመቼ ነው የምንጠቀም ብያቸዋለሁ። ለአይ ለዊ ለዘይ ዱን እንጠቀማለን። so እዚህ ጋር we speak English ቢል እንኳን ዱ ነው የምንጠቀመው። ዘይ ብንል ዱ ነው የምንጠቀመው። አይ ብንል ዱ ነው የምንጠቀመው። ለምሳሌ you speak English አልንና do you speak English ብለን ጠየቅን። ጥያቄው do you speak English ሲሆን yes I do ይሆናል መልሳችን። ስቴትመንቱም የነበረው you speak English ነው። so what if the statement now is I speak English ቢሆን እንዴት ጥያቄ ወደ ጥያቄ መቀየር እንችላለን? try to guess ኮሜንት ላይ okay so እንዲህ ካላችሁ ትክክል ናቸው። do I speak English? that would be a weird question to ask but you can say that. do I speak English? see አሁን you'll replace አደረገ ሌላው ግን replace አልሆነም። ለምን? the statement itself was the same ግን እዚህ ጋር you እና I ጓደኛቸው አንድ ስለሆነ which is do. okay what if we say she works here? she works here that's a statement. so ያን statement ወደ ጥያቄ እንዴት እንቀይረው? እስቲ ገምቱ። so እንዲህ ካላችሁ ትክክል ናችሁ። does she work here? እዚህ ትሰራለች? እዚህ ትሰራለች አለ። ወደ ጥያቄ ስናመጣ እዚህ ትሰራለች የአማርኛው ሰው weird ግን የእንግሊዝኛው makes more sense. does she work here? ለምንድን ነው ለሺ does የተጠቀምነው? ለምን do she work here ለምን አላልንም? ህጉ አይፈቅድም። ጓደኛሞች እናጣላለን። do የማን ጓደኛ ነው ብያቸዋለሁ? የአይ የዊ የዘይ የዩ that's it የሺ ኢት አይደለም። የሺ ኢት ጓደኛ does ነው። ስለዚህ does she work here እንላለን። he ከሆነ እንደዛ it ከሆነም እንደዛ it አንልም እዚህ ጋር ለዚህ ሴንቴንሱ ግን he ከሆነ he works here ከሆነ ስቴትመንቱ ወደ ጥያቄ ስናመጣ does he work here? so helping verboች ፊት ይሰለፋሉ ማለት ነው። what if they are students ከሆነስ? they are students እዚህ ጋር አሁን do አንጠቀምም ለምን? are ስላለች so አርን ወደፊት እናመጣና are they students? she ከሆነ she is a student ከሆነ is she a student? he is a doctor ከሆነ is he a doctor? right? አሁን ለምሳሌ አንዳንድ ኮንቨርሴሽን ላይ ከሌ እኮ ዶክተር ሆነ oh my god have you heard so and so is a doctor now? is he ይባላል። ኧረ ነው እንዴ ምናምን እውነት ሆነ እንደማለት ነገር ነው። right? is he really a doctor? right? so በዚህ መልኩ መጠየቅ ትችላላችሁ። ሌላው የምንጠይቅበት መንገድ ደግሞ WH questionዎች አሉ። ቅድም ምን ብለናል? yes or no right? ሌሎች ደግሞ ሌሎች የጥያቄ ሌላ other type of questions ደግሞ WH questions። እነዚህ WH እነማን ናቸው? እንደ what, when, where, which not ጠንቋዩ ሳይሆን which WHITCH which right? which is more beautiful? which is the correct answer የሚሉትን ነው ያልኩት።
who, why, and how የሚባሉት WH questionዎች ይባላሉ ማለት ነው። So obviously ብዙዎቻችን አይከብደንም። So እነዚህን ተጠቅመን ጥያቄ ስንጠይቅ always we start with them, right? How are you? Who are you? Where are you? What are you wearing? Girl, what are you wearing? የሆነ ልብስ አድርጋችሁ ግራ የሚገባው ልብስ አድርጋችሁ ስትሄዱ ጓደኛችሁ girl, what are you wearing today? ምናምን ይሏችኋል, right? So what are you wearing? When does she arrive? When do you even arrive? Girl, you're taking a lot of time ይላሉ, right? ጊዜ በጣም የወሰድሽ ነው። መቼ ነው የምትመጪው? ያስጠበቅሽን ነው። Why are you late? እንትን ሌት ሆናችሁ ስመጡ Why are you late? I've been waiting for you for ages. Why are you late? Right? Why, how, when, which, where, what, who. አይነቶቹ WH ናቸው። So WH ትጠቀማላችሁ ማለት ነው። Obviously whatን የምትጠቀሙት ስለ subject፣ ስለ topic፣ ስለ የሆነ ነገር ስትጠይቁ right? ምን የሚል ነው። Where ደግሞ የት ወይንም ስለ place፣ ስለ ቦታ ስትጠይቁ where are you? የት ነሽ? When time ጊዜን ስትጠይቁ right? Who a person ስለ ሰው ስትጠይቁ ማን የሚለውን why ደግሞ ለምን ምክንያት ፈልጋችሁ ስትጠይቁ how እንዴት method መንገዱን እንዲያሳዩአችሁ ስትጠይቁ so ለነዚህም ኤክሰርሳይዝ የያዘ አሁን ላይ ሜንሽን ያደረኳቸውን በአጠቃላይ PDF የኢንግሊሽ ፎር ዳያስፖራ ቴሌግራም ቻናል ላይ እለቅላችኋለሁ። የሱን ቻናል የቴሌግራም ቻናል የምታገኙበትን ሊንክ ደግሞ ዲስክሪፕሽን ቦክስ ላይ ኢንኬስ ኖትም ካልወሰዳችሁ ወር ከወሰዳችሁና ኤክስፓንድ ማድረግ ማመሳከር ትፈልጉ ከሆነ ያን መጠቀም ትችላላችሁ። ኦልራይት መጨረሻ ላይ የምንመለከተው ደግሞ እንዴት አድርገን ሴንቴንሳችንን ሰፋ እናድርግ። እኔ በአማርኛ ሳወራ ሀሳቤ ብዙ ነው። በቃ ሰፋ አድርጌ ነው ማውራት የምፈልገው። ግን ወደ እንግሊዝኛ ሳመጣ ደግሞ ትንሽ ያላወቅኳቸው ቮካብለሪ ስላሉ ምኑን ከምኑ እንደማደርገው ግራ ስለገባኝ ራሴን ቆጠባለሁ ሳልፈልግ። ግን እኮ ብዙ ማውራት ፈልጋለሁ ልትሉ ትችላላችሁ። ስለዚህ እሱን በጥቂቱ የምናየውና አሁን ያልኩትን በደንብ የሚረዳን ደግሞ እነ ኮምፕሌክስ እና ኮምፓውንድ የሚባሉ ሴንቴንሶችን ራይት ናው ሶፋር የተመለከትን ያለ ነው። ሲምፕል ሴንቴንሶች በጣም ቀላል ያሉ ሴንቴንሶች እንዴት ነው መስራት የምንችለው የሚለው ነው። በዚህ ሲሪዝ ላይ በምናመጣቸው ቪዲዮዎች ላይ ደግሞ እነ ኮምፕሌክስ እና ኮምፓውንድ ሴንቴንሶችን ስንመለከት እንደው በቃ ብርት ነው የሚልላችሁ። አይ ፕሮሚስ። አሁንም ቢሆን ግን ቀንጨብ አድርጌ እመነግራችሁ ይሆናል። እስከዛ ድረስ ተዘጋጅታችሁ እንድትጠብቁ የሆነች ኖሌጅ ይዛችሁ እንድትጠብቁ ማለት ነው። ሶ ሴንቴንሳችንን ሰፋ ልናደርግበት ምንችለው ይሄ ብዙ ማለት የፈለግን ግን ራሳችን እንዳንይዝ አንደኛ የምንጠቀመው ፋን ቦይዝ የሚባሉ አሉ። ፋን ቦይዝ እነዚህ አብሪቪዬሽን ነው በነገራችን ላይ። F is for, A is and, for ሲል FOR ማለት ነው። A and, N nor, B because, or but መሆንም ይችላል። O is or, Y is yet, YET, S is so እነዚህን በመጠቀም ሲኔ ራሱ እየተጠቀምኩት ነው ኦልሬዲ። እንደ and እንደ because እንደ but እንደ even although እንደ so even though የሚሉትን በመጠቀም አይዲያችሁን ማስፋት ትችላላችሁ። ለምሳሌ አሁን ኤንድን በመጠቀም የሆነ ነገር ትሉና ኤንድ የሆነ ነገር ትሉና ኤንድ የሆነ ነገር ትሉና ቢኮዝ ሐሳባችሁን ለምን የሚለውን ቢኮዝ ያላችሁ ብታስገቡ ራሱ ሊድ ያደርጋችኋል። ሪዝኑን እየገለጣችሁ መሄድ ትችላላችሁ። ኢቭን በምታውቁት እንግሊዘኛ ቮካብላሪ ብቻ ኦር ኖሌጅ ሶ ይሄም ይረዳል። ሴንቴንስ ማስቀጠያ ናቸው እነዚህ በአጠቃላይ። but የሆነ ነገር ትሉና ያንን የሚሰብር ነገር ከሆነ ለምሳሌ አሁን I like coffee but I don't like it at night. ኮፊ እወዳለሁ ግን ማታ መጠጣት አልወድም። or I like coffee but I prefer tea. right? ግን ሻይ ይሻለኛል፣ ሻይ prefer አደርጋለሁ። and ደግሞ I study English and I practice every day. ለዚህ አይነት ሰውማ ኩዶስ ነው የምንለው።
ጎበዝ ነው የምንለው because እንግሊዘኛ ኤፈርት ይፈልጋል። አንዳንድ ሰው ኮርስ ይገዛና በቃ ክላስ ላይ ብቻ ነው show up ማድረግ የሚፈልገው። I understand responsibility ሊሆን ይችላል ግን please you gotta put the effort because እንደ ማንኛውም ነገር አዲስ የምንለምደው anything effort የኛን effort ይፈልጋል። አስተማሪ ራሱን effort ይሰጣል፣ ተማሪም የራሱን effort ሊሰጥ ይገባዋል። so ኮርስ ስለገዛን ብቻ የሆነ ታሪክ የሚፈጠር አይምሰላችሁ። you gotta put in the work. okay alright ስለ በት አይተናል። ስለ so ደግሞ I was tired so I went to bed early. I was tired ብለን እዛ ጋር ልናቆም እንችላለን ግን you know በጣም ሲምፕል ሴንቴንስ ነው የሚሆነው። ግን ማስፋት ከፈለግንስ ወደ አልጋ ሄድኩኝ ማለት ስንፈልግ እንዴት ነው የምለው እንዴት ነው የምቀጥለው ካላችሁ I just told you right now. so I went to bed early በጊዜ ተኛው። although እነዚህ although even though nevertheless etc ኮምፓውንድ እና ኮምፕሌክስ ላይ ሲመጣ በደንብ እናያቸዋለን በግልጥ። ግን for now ሴንቴንስ ትሰራላችሁ surprising contrast ለሆነ ነገር መጠቀም ትችላላችሁ። like although it was raining we went outside. ቢዘንብም እንኳን ወጣን ሄድን፣ ያቀርንበት ቦታ ሄድን ነው። በነገራችን ላይ አሁን ወደ አማርኛ ትራንስሌት ማድረግላችሁ አይ ነው ቅድም ትራንስሌት አታርጉ እያልኩ ነው እያረኩ ነው እንድትረዱት ነው። ኮንቴንቱ የአማርኛ ስለሆነ ነው እንጂ በእንግሊዘኛ በቀጥል ጥሩ ነው because ትራንስሌት ካላደረኩኝ የሆነ ለማስረዳት ግልጽ አይሆንላችሁም ብዙዎቻችሁ አማርኛ ሰሚ ስለሆናችሁ ማለት ነው። እኔ ለእንደዛ ነው እንጂ ማደርገው it's not helpful to translate back and forth. okay በተለይ የምትለምዱ ከሆነ like I said stick to English. if you're learning English stick to English, do not translate. ምናልባት አንዳንድ የእንግሊዝ like vocabulary ስታጠኑ ይረዳል እርግጥ ግን ይሄ ሴንቴንሶችን ከሆነ ነገር ወደ ሆነ ነገር ባትለውጡ ይሻላል። so ቀደም ሴንቴንስ የመጀመሪያው ሴንቴንሳችን የምናስቀጥልበት ማዕከል ላይ በምናስገባቸው ቃላቶች ናቸው ብያለሁ። ልክ እንደ fun boys right እንደ so እንደ but እንደ because እንደ መሳሰሉት። አሁን ደግሞ ከኦብጀክት ቀጥሎ ባለውም ዲቴል just አንዳንድ ነገሮች ስፕሪንክል በማድረግ ማስፋት እንችላለን። ለምሳሌ አሁን I study English ካለ I study I is subject, study is verb, ኦብጀክቱ እንግሊዘኛ ነው right እንግሊዘኛ አጠናው አልኩኝ። okay what if I want to say እንግሊዘኛ ምናልባት ማጠናው ሁሌ ጠዋት 7 AM ቢሆን እንዴት ነው እሱ የምንለው ደግሞ የቱ ጋር ነው የሚለው ይሄ ማዕከል ላይ ነው መጨረሻ ላይ መጀመሪያ ላይ ብላችሁ ኮንፊውዝ አትሆኑ። any details መጨመር ሲፈልጉ ከኦብጀክቱ ቀጥሎ መጨመር ይቻላችሁ or ሜን ነገሩን ካላችሁ በኋላ ዲቴሉ መጨረሻ ላይ መቀመጥ ይችላል። ለምሳሌ አሁን I study English every morning at 7 AM ማለት ትችላላችሁ። ሌላም ኤግዛምፕል ልስጣችሁ። she works at a clinic in Kirkos near the market. we meet our friends on Saturday after church. ጓደኞቻችንን አገኘናቸው የት መቼ የሚለውን ዲቴል ፕሌስ እና ሪዝን ፕሌስ እና ታይም የሚነግረን ከኦብጀክት በኋላ ስናስቀምጥ በዛ መልኩ ኤክስፓንድ ማድረግ እንችላለን። ሌላ ደግሞ he left the office why because he was sick right so በዚህ መልኩ ሴንቴንሳችንን ማስፋት እንችላለን። ቅድም ያየነው ደግሞ ጥያቄዎቻችንን መጠየቅ እንችላለን። so far በእንግሊሽ for diaspora ሲሪዛችን እስከዚህ ደርሰናል። ቀጣይ የተለያዩ ይጠቅማችሁ ኮንቴንት ይዘን የምንቀርብ ይሆናል። በተለይ ይሄንን ተመርኩዞ ቀጣይ ምን መማር አለብኝ ምን ባውቅ በእንግሊዘኛ ላይ ከፍ ማለት እችላለሁ የሚለውን የምንመለከት ይሆናል። ስፔሲፊክ ቶፒኮች ይዘን የምንመጣ ይሆናል። በተለይ አሁን እዚህ ሀገር ክሬዲት ካርዳችሁ ዴቢት ካርዳችሁ ላይ ለምሳሌ የምሰጣችሁ እናንተ ሜክ ያላረጋችሁት ትራንዛክሽን ካለ ሌላ ሰው ምናልባት ካርዳችሁ ስቶለን ሆነ ኦር ሃክ ተደርጎ ብዙ ብር ቢወጣበት ኦር ዊዝድሮ ቢደረግበት ኦር የሆነ ትራንዛክሽን ብታዩ ቋንቋውን ካላወቃችሁ እንዴት ነው ተግባብታችሁ ያንን ሪሙቭ የምታስደርጉት አዲስ ክሬዲት ካርድ ኦር ዴቢት ካርድ ኦርደር የምታደርጉት ላይ በእነዚህ አይነት ስፔሲፊክ ሲቹዌሽን ላይ እንዴት መናገር እንችላለን? ፖሊስ ቢይዘን እንዴት ራሳችንን ኤክስፕሌን ማድረግ እንችላለን? አድርገውና ኢመርጀንሲ ቢያጋጥመን ኦን ዘ ሮድ እንዴት አድሬስ ማድረግ እንችላለን? ዶክተር ጋር ስንሄድ ሁሌ ትራንስሌተር ከመጠቀም የራሳችንን ሲምፕተም የራሳችን ህመም ፕራይቬት ነው ራይት። ስለዚህ ያንን እንዴት ነው ኤክስፕሌን የምናደርገው ለዶክተራችን? ሲምፕተሞችን የሚሰማንን ፔን እዚህ ጋር ወጋኝ እንደዚህ ሰውነቴ ላይ የሚሄድ የሚመጣ ነገር አለ
የሚሉ ነገሮች እንግሊዘኛ እንዴት መናገር እንችላለን? ሬስቶራንት ስንሄድ እንዴት ነው ኦርደር የምናደርገው ሳንንተባተብ ሳንፈራ? እንደገና ደግሞ ሜኑ ላይ አንደርስታንድ ሳናደርግ በቃ የተለመደውን ለምን እንላለን አውቀን ሌሎች ሜኑ ላይ መሞከር የምንፈልጋቸው ምግቦች ካሉ ነው የተሻለ እንግሊዘኛ ይዘን እንዲህ ነው ማለት እንድንችል። ኢሚግሬሽን ላይ ኢንተርቪው ካለን ራሳችን እንዴት ነው ዲፌንድ የምናደርገው የመሳሰሉትን ምንማማር ይሆናል። እንደዚህም ስፔሲፊክ ቶፒክ ይዤላችሁ መቀርብ ይሆናል። በተለይ ትልቁ የዚህ ሲሪዝ ፐርፐስ አሜሪካን ሀገር ሆነው ማለት ምንም ኦፍኮርስ ብዙ ኮምፕሌን ልናደርገው የምንችላቸው ነገሮች ቢኖሩም ግን ለተሻለ ነገር ነው እዚህ የመጣ ነው። የተሻለም ነገር አለ። ስለዚህ ግን የተሻለ ነገር ሆኖ ደግሞ የተሻለ ነገር እንደሌለ ደግሞ የምንኖር ሰዎች አለን። ከነዚህ ነገር እጥረቶች የተሻለ ስራ ማግኘት ስንችል፣ የተሻለ የትምህርት እድል ኢንፎርሜሽን ጠያይቀን ማግኘት ስንችል፣ ራሳችንን ዲፌንድ ማድረግ ስንችል፣ የሆነ በደል ሲደርስብን በስራም ቦታ በሌላም ቦታ ሚስትሪት ስንደረግ እንዴት ነው የደረሰብንን በትክክል ኤክስፕሌን ማድረግ ሳንችል ስንቀር ዲስአፖይንት ያደርጋል ራይት። ስለዚህ ያንን ለማገዝ ነው የዳያስፖራን ኮሚዩኒቲ በዚህ በቪዲዮ ለማገዝ እንዲሁም ደግሞ አቅሙ ኖሮት ዋን ኦን ዋንም ሆነ በግሩፕ መማር ለሚፈልግ ደግሞ ኮርስ ያዘጋጀነውም ለዛ ነው። አቅም ለሌለውም ደግሞ ኢትስ ኦኬ ዩቲዩብ ኢዝ ፕሪቲ ማች ፍሪ። ሌላ ትርኪ ሚኪ ከማየት እንደዚህ አይነት የሚጠቅም ቪዲዮ አይተን ራሳችንን ማነጽ እንድንችል ነው። ሀገር ቤትም ያለ ደግሞ ይመለከተው ኮርስ ቢማር ኦብቪየስሊ ይጠቅመዋል እና በዚህ ኢንቴንሽን ነው። ስለዚህ ይህንን ሀሳብ የምትደግፉ ካላችሁ ኮሜንት ላይ ብታበረታቱን። በብዙ ልፋት ነው ይህን ኮንቴንት የምናመጣው። to be very honest it's not easy prep አድርገን እንደገና ለኤዲተሮች ጠልቁ እነሱም በደንብ ኤዲት አድርገው ጊዜ ወስደው ኤዲት አድርገው ለእናንተ በሚገባ እናንተን እየተማራችሁ ሳይሆን እየተዝናናችሁ እንድትማሩ አድርገው እና ይሄ ሁሉ ልፋት አለውና ያንን ልፋታችንን አፕሪሺየት ለማድረግ በኮሜንት ላይ የኮሜንት ሴክሽን መጠቀም ትችላላችሁ። ላይክ በማድረግ ለሚጠቅመው ደግሞ ሼር በማድረግ nowadays information is pretty much accessible። እኛ ዲስትራክትድ ሆነን አናቅም የትኛውን ማየት የትኛውን ኮንሱም ማድረግ እንዳለብን ስላልገባን እንጂ እንደዚህ አይነት ሪሶርሶች ሌሎችም በሰፊ ሁኔታ አክሰስብል ናቸው እና ለሚጠቅመው ሰው ሼር እንድታደርጉ ፕሮዳክቲቭ ሀበሻንም ሰብስክራይብ አድርጋችሁ ይሄን ሲሪዝ እንድትከታተሉ በትህትና እጠይቃለሁ። በሌላ ቪዲዮ እስካገኛችሁ ድረስ ትሮስ